ሆር ሲያቅ ዶሮ ማታ ለምንድነው የምንወሻሸው? እኔ አሁንም አጥብቄ አበክሬ የምነግራችሁ የዚህ ኮሚቴ አባላት እስከ መታረድ እንደርሳለን እንጂ ካሁን ወዳ የኦሮሚያ ቤተ ክህነት መቋቋም አይቀሬ ነው። ለምንድነው ከቤተ ክርስቲያን ወጥተን 3 ሰው 4 ሰው የምናስቀድሰው በቀን? አስተማሪ አተን አይደለም ወይ? በቋንቋ ያልሰማም ብሎ አይደለም ወይ ይሄዳለው ወጣቱ? ይሄን መናገር ኃጢያት ነው ወይ? ይሄን አላስተማሩም ማለት ኃጢያት ነው ወይ? ለምንድነው ሰው የሚገፋው? አንድ ነገር ስንናገር 100 አርጎ ከመመንዘር ኖ ተሳስተሃል ተመለስ፣ ይሄንን አብረን እናሻሽለው ነው የሚባል። አባቶች ጧት እልፍ ነበሩ። አሁን ግን 2 አባቶች የዚህ ምእመን እንትን ያከበሩ 2 አባቶች ናቸው የተገኙ። እግዚአብሔር ይስጣችሁ፣ ስላከበራችሁን እናከብራችኋለን። እንዴ አይከበርም? ይሄ እኮ የ60 ሚሊዮን ህዝብ ተወካይ ነው እዚህ ያለው። ቀሲስ በላይ የ60 ሚሊዮን የኦሮሚያ ቤተ ክህነት መሪ ናቸው። እኔ መሪን አከብራለሁ። እናንተም ደግሞ የሲኖዶሱ መሪዎች ናችሁ። እናንተ ስታከብሩን እኛ ደግሞ እናከብራችኋለን። እባካችሁ ችግራችንን ፍቱ። ወደ ሌላ ሃይማኖት እየሄደብን ነው ሰው። ለምንድነው ወደ ሌላ ሃይማኖት ሄደ? ቅድም ተነግሯል። የተለያዩ ወንድሞቼ እዛ አንስተውታል። ያም ማንሳት አልፈልግም ደግሜ። በቋንቋዬ ዛሬ ፕሮቴስታንት በራሱ ቋንቋ ነው የሚሰብክ፣ ሙስሊም በራሱ ቋንቋ ነው የሚሰብካቸው። ሌላው በሙሉ መግሬት አደረገ ወጣቱ። ቤተ ክርስቲያን 3 እና 4 ሰው ነው ቆመን የምናስቀድስ። ኦሮሚያ ቤተ ክህነት እዚህ ላይ አተኩሮ ዲያቆኖችና ካህኖችን እንዲያሰለጥንን እጠይቃለሁ። አመሰግናለሁ። ይፈመና ጎዳ